ሴቶች የትኛው ያምራል? ቀዩ ለፕሮግራሙ ግን አይመጥንም። ባይሆን የኛው ሞክሪ። ምንድነው? ፔንቻው እና ለእናትሽ አትነግራትም? እናትሽን ልትዋሻት ነው? ወይኔ ኧረ እኔማ እነግራታለሁ እንዴ! እናቴ ውሸት አትወድም እንዴ! የሆነ ነገር ግልጽ አድርገሽ ከነገርሻት ማለት ነው ምንም ነገር ነው ማትከለክልሽ። አዎ በጣም ስማርት ናት እናቴ ነው የምልሽ። አሁን ስትመጣ ማለት ነው ዛሬ የቤት ልደት እንደሆነና ፕሮግራም እንዳለብን እስከ 4 እስከ 5 ሰዓት እንደማመሽ እነግራታለሁ አይደለ? እሺ ነው የምትለኝ። አዎ እንደውም ብር ራሱ ትሰጠኛለች ነው የምልሽ እናቴ። አዎ በመነጋገር ነው የምታምነው እናቴ። ውያው በጣም አራድዬ ናት። አይ ማይ መጣሽ እንዴ? አዎ መጣሁ። ዛሬ የቤት ልደት ነውና ፕሮግራም አለ። እስከ 4 ሰዓት ላመሽ እችላለሁ። ችግር የለውም ሂጂ። አዎ ሂጂ ችግር የለውም። እንደውም ቆይ ለአንዳንድ ነገር ይሆንሻል። ይሄንን ያዥው። አዎ እኔ ውሸት ነው የማልወደው። ውይ ስታምር! ወይኔ እየሳቀች ነው። ከፈጣሪዋ ጋር ነው የምትስቀው። ልጄ ግን መቼ ነው አድጋ እንዳንቺ ትልቅዬ የምትሆንልኝ? እኩያሽ እኮ ነኝ እኔ። ረስተሽው ነው? ምን ነው? እኩያ ማቾች ነን እና መቼ ነው እንዳንቺ ትልቅ የምትሆነው እኮ ነው ያልኩት። እንዴት ነሽ? ስምሽ ማን ነው? ዳናይት። ዳናይት ማን? በላቸው ማን? አምባቸው ማን? ግዛቸው ማን? ምራቸው ማን? እስከዚህ ድረስ ነው ማቃቸው። አይ ጥሩ ነው። እና ከማን ጋር ነው የምትኖሪው? እናቴ ናት። እናቴ። አባትሽ የለም? አባቴ የለም። የት ነው እሱ? ያው ተለያይተዋል። ለምን? በምን ምክንያት? በምን ምክንያት እንደተለያዩ እንኳን አላቅም። ልጅ ነበርኩኝና አላቅም ነው። እናትሽ ፖሊስ ናት እንዴ? እና በቀን ስንቴ ነው የምትበሉት ምግብ? ምን? ቤቲ ወዬ እንዴት ነሽ? አለው። እንዴት ነሽ አንቺስ? አለው እግዚአብሔር ይመስገን። ስሚኝማ ያቺ ሃይስኩል ላይ አብራን የተማረችው ምን አልከኝ? አወላላለ ግቡና በደንብ አሳይቻለሁ። ግቡ። በምትፈልጉት ሳይት በፈልጋችሁ ከለር ምርጫ አለና እስቲ የኛው ሞክሪው። የኛ ከለርም አለን። አዎ እዩ። ምን ያልሽ ነበር? ያቺ ሃይስኩል ላይ አብራን የነበረችው እንትኗ ማን ነበረ ስሟ? ሜላት። እቺ ያጭራ። እሺ አገባቻለሁ። አዎ እሱን ማልክ ነሽ። ሁሉም የኔ አንደኛ ነው የሚለው ግን እኔ ማሳይሻለሁ። ፌኩንም ኦሪጂናሉም አይተሽ ትፈርጃለሽ። ፌኩን ተመልከችው። እዚህ ጋር መስመር አለው አይደለ? አዎ እዚህ ጋር ግን የለም። በዚህ መለየት ትችያለሽ። ፌኩንም እናስቀምጠው እዚህ ለማሳየት ነው። ገባሽ? አዎ ፌኩንም ኦሪጂናሉም ሰው ለይቶ እንዲገዛ ማለት ነው። በጣም አምሮብሻል። ባይዘው ካንቺ ጋር ሄዷል። አይ መጨረሻ ነው፣ ዋጋ አይቀንስም። መጨረሻ ነው። በቃ እሺ ቤት እስከ ቢደውይልኝ እንዴ ዝግ ቤስቲ። እኔ ግን ለምንድነው ሲንግል የሆንኩት? ያው አንቺ እንኳን በአመት 3-4 ወንዶች ትቀይራለሽ። እኔ ግን እስካሁን ግን አዎ ለምንድነው ሲንግል የሆንሽ አንቺ? ኦኬ ያው ከቤት አትወጪም። አዎ ከቤት መውጣት ማለት ወንድ ስልክ ሲደወልልሽ ደግሞ ስልኬ ማን ነው የሰጠህ ነው ምን? የምትይው? ያው ስልኬን ማንንም እንዲልብኝ አልፈልግም እባክሽ። መንገድ ላይ ደግሞ ሃይ ምናምን ሲልሽ ባይ ነው የምትያቸው። ወይኔ እንዴት እንደሚያስጠሉኝ። በስመ አብ። ደግሞ እኮ ይሄንን ፊት ይዘሽ ታማርጫለሽ። ረጅም ሀብታም ምናምን እያልሽ እየሰደብሽኝ ነው እንዴ? እየሞገስኩሽ ነው።